መምህር ታሪኩ ተሾመ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት የታላቋ ገዳማችን የእመ ገዳማት ወአድባራት ደብረ ምጥማቅ ጸርቀ ማርያም ዋና ጸሐፊና የወረዳው ስብከተ ወንጌል ኃላፊ ክቡር መምህራችን እስካሁን ሰማያዊውን ምስጢር ሲመግቡን የቆዩት የኔታ ሞገስ ደስዬ በሸገር ሀገረ ስብከት የምስካበ ቅዱሳን ጣፎ ቅዱስ ኪሮስ ቤተ ክርስቲያን የመጽሐፍ መምህር፣ የተከበሩ መምህራችን የኔታ ገብረ ሚካኤል የታላቋ ገዳማችን ጻድቃኔ ደብረ ምጥማቅ ስብከተ ወንጌል ኃላፊ፣ የተከበራችሁ የገዳማችን አባቶች፣ መነኮሳት፣ ካህናት፣ የገዳማችን ስብከተ ወንጌል አገልጋዮች፣ መምህራን፣ የሰንበት ትምህርት ቤታችን መዘምራን፣ የጎቤታችን ደቀ መዛሙርት ከሩቅም ከቅርብም በዛሬው ዕለት በደብረ ሲና በደብረ ምጥማቅ የተገለጸውን መደብዘዝ የሌለበትን ጨለማ የማያሸንፈውን እውነተኛውን የእመ አምላክ የድንግል ማርያምን ብርሃኗን ለማየት በረከቷን ለማግኘት የተሰበሰባችሁ ምዕመናን ወምዕመናት እንደምን ዋላችሁ? እንደምን ቆያችሁ? እንደምን ከዚህ ሰዓት ደረሳችሁ? ከዚህ ሰዓት ያደረሰን ከዚህ ስፍራ በቸርነቱ በምሕረቱ የሰበሰበን በባህሪው ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ አምላካችን ልዑል እግዚአብሔር ስለማይነገረው ቸርነቱ ስሙ ለዘላለም የተመሰገነ ይሁን፣ የተመሰገነ ይሁን። ሐመሩ ለኖህ እንተ ኢረከባ ማይአይ የጥፋት ውሃ ያላገኛት እውነተኛዋ የኖህ መርከብ አበው ተስፋ ያደረጓት ልጆች የዳኑባት ከሞት ወደ ሕይወት ፍጥረት የተሸጋገረባት እናታችን ቅድስት ድንግል ማርያም ስሟ ለዘላለሙ የተመሰገነ ይሆንልን። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ዓለማውያን ሰዎች ዛሬ እንደዚህ ባለ ከተማ እገሌ የሚባል ታዋቂ ሰው ይመጣል አሉ ብለው ልብሳቸውን ለብሰው ጓዛቸውን ይዘው ከእሱ ጋር ፎቶ ለመነሳት እሱን ለማየት እንደ በዓል አድርገው ስራቸውን ትተው ይሰበሰባሉ። አንድ መሪ፣ አንድ ታዋቂ ባለሀብት እንደዚህ ባለ ቦታ ይገኛል ከተባለ ሰው እሱ ከሚገኝበት ቦታ ለመገኘት ጓጉቶ ይሄዳል። ደብረ ምጥማቅ ላይ የምትገኘው የተገኘችው እንደዚያ ያለች አይደለችም። ቅድም መምህራችን እንዳስተማሩን ብርሃነ ጽድቅ ኢየሱስ ክርስቶስ የወጣባት ሰማይ ናት ደብረ ምጥማቅ ላይ የምትገኘው። ደብረ ምጥማቅ ላይ ብርሃኗ የማይጠልቅ ጨለማ የማያሸንፈው ብርሃን የተጎናጸፈች ድንግል ማርያም ናትና የምትገለጸው። እንኳን አደረሳችሁ። እንኳን የድንግል ማርያምን የምሕረቷን የይቅርታዋን ገጽ ፊት ወደምታዩበት ወደ ገዳማችን እንኳን በሰላም መጣችሁ። ስለ እናታችን ስለ ድንግል ማርያም የኔታ መምህር ሞገስ ደስዬ እንዴት ባለ በጣፈጠ አንደበታቸው እንዴት ያለ ምስጢር መገቡን መሰላቸው። በእውነቱ ሊቃውንቱ በተለይ በነገረ ማርያም ዙሪያ መጻሕፍት ስታነቡ የቆያችሁ ሰዎች ይህ ትምህርት በደንብ ይገባችኋል። ድንግል ማርያምን ሰማይ የምንላት ዝም ብለን እንዳልሆነ ከአበው መጽሐፍ ቅዱስን ከጻፉ ቅዱሳን ሐዋርያት ከነዚያ ጀምሮ ትንቢቱን ከተናገሩ ከነቢያት ጀምሮ ያለውን ነገር እንዴት እያመሰጠሩ አስተማሩ መሰላችሁ። በእውነቱ ቃለ ሕይወት ያሰማልን በሏቸው።
ከኔ ጋር አጠር ላሉ ደቂቃዎች የምንቆይበት የትምህርታችን ርዕስ ምን ልታዩ ወደ ምድረ በዳ ወጣችሁ በሚል ርዕስ ነው። ምን ልታዩ ወደ ምድረ በዳ ወጣችሁ ወይም ወጣችኋል ይላል ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። እስኪ ሁላችሁ ምን ልታዩ በሉ። ድምፃችሁ አይሰማም። ወደ ምድረ በዳ ወጣችኋል። ምን ልታዩ ወደ ምድረ በዳ ወጣችኋል። እስኪ መልሱ። ምን ልታዩ ወደ ምድረ በዳ ወጣችኋል ወይም ወጣችሁ? ጥያቄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው ይከተሉት ለነበሩ ሰዎች አንድ ወቅት ስለ ዮሐንስ መጥምቅ ሊነግራቸው ወዶ ርዕስ አድርጎ ነገሩን ያነሳበት ኃይለ ቃል ነው። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። እኛ ስለ ቅዱሳን ስንናገር አንዳንድ ሰዎች እናንተ የክርስቶስ አይደላችሁም፣ ማሳያውም ስለ ቅዱሳን ታስተምራላችሁ፣ ትናገራላችሁ ይሉናል። እኛ ደግሞ ስለ ቅዱሳን መናገራችን የክርስቶስ እንደሆንን ማሳያ ነው። ራሱ ክርስቶስ ሕዝቡን ሰብስቦ ስለ ዮሐንስ መጥምቅ ይነግራቸው ነበር። ራሱ ጌታችን ስለ አባታችን ስለ አብርሃም ያስተምራቸው ነበር። ራሱ ዮሐንስ ወንጌል መጥምቀ መለኮት ስለ አብርሃም ስለ ደጋጎቹ አበው ለሕዝቡ ያስተምራቸው ነበር። ስለዚህ ስለ ቅዱሳን መማር፣ ስለ ቅዱሳት መካናትን ማወቅ ክርስቶሳዊ ወንጌላዊ ትምህርት ነው ማለት ነው። ወንጌላውያን ያደረገን አምላካችን ስሙ የተመሰገነ ይሆንልን። ጌታችን የጠየቃቸው ወደ ምድረ በዳው ምን ልትሰሩ ወጣችሁ ያላቸው የአይሁድ ማህበረሰቦች ናቸው። የአይሁድ ማህበረሰቦች ዮሐንስ መጥምቀ መለኮት ሲያስተምር ወደ ምድረ በዳ ወጥተው ነበር። ከተማ የነበሩት ወደ ምድረ በዳ፣ ለምን ልምላሜ ወደ ሌለበት ቦታ፣ የሚበላ ምግብ ወደማይገኝበት ቦታ ይወጡ ነበር። ለምን ወጣችሁ አላቸው ጌታችን። ምድረ በዳው ዮሐንስ በምድረ በዳ ያስተምርበት ነበር። በምድረ በዳ ዮሐንስን የመሰለ የኢየሱስ ክርስቶስን የማትዳሰስ ራስ እየዳሰሰ ወገሰሰ ርእሶ እንተ ኢትትገሰስ የማትነካ የማትዳሰስ መለኮታዊ አካሉን በሥጋ የዳሰሰ ዮሐንስ ይገኝበታል ምድረ በዳው። ምዕመናን፣ የአይሁድ ማህበረሰብ ግማሾቹ ወደዚህኛው ምድረ በዳ ነው የወጡት። ከምድራዊ ልምላሜ ምድረ በዳው የተለየ ነው። ነገር ግን መንፈሳዊ ልምላሜን ምድረ በዳው የተመላ ነው። በምድረ በዳ ለሕዝቤ መሥዋዕት ይሠዉልኝ ዘንድ ሕዝቤን ልቀቅ ይለዋል ፈርዖንን። ፈርዖን ደግሞ ስላልገባው በከተማ መሥዋዕት ሰዉ ይላቸው ነበር ሕዝቡ። እንደውም ከተማ መካከል ሲሆን ጥሩ ነው፣ ግብዓት አይቸግራችሁም። ውሃ ብትፈልጉ ከተማ መካከል ከሆናችሁ ውሃ ታገኛላችሁ። ሌላም መሥዋዕት ስትሰዉ የቸገራችሁ ነገር ካለ በከተማው መካከል መሥዋዕት ለአምላካችሁ ሰዉ ይል ነበር ፈርዖን። ጌታ ደግሞ በምድረ በዳ መሥዋዕት ይሠዋልኝ ዘንድ ሕዝቤን ልቀቁ ይለው ነበር ማለት ነው። ይሄ ምድረ በዳ ምንድን ነው? ከከተማው የተለየበት፣ ዮሐንስ የተገኘበት፣ ጌታ ሕዝቡን የመራበት፣ መና ከሰማይ ያወረደበት፣ የክርስቶስን ምሳሌ በምድረ በዳ የገለጸበት፣ መናው እሱ መሶበ ወርቁ እናቱ ሆነው፣ በትሩ መስቀሉ፣ ባህሩ ገሃነም የሰጠሙት በጌታ ሞት ድል የተነሱ አጋንንት፣ ባህሩን አልፎ የሄዱት በክርስቶስ ሞት የዳኑ ምዕመናን ምሳሌ ሆኖ የተገለጹበት ነው ምድረ በዳው። ሕግ የሰራበት ነው ምድረ በዳው። ወደ ምድረ በዳው
ወጣችሁ አላቸው ጌታ። ምድረ በዳው ሕግ የተሰራበት ነው። ምድረ በዳው መና የተገኘበት ነው። ዛሬ ከስንት አካባቢ ነው አቋርጣችሁ ወደዚህ የመጣችሁ? ምን ልትሰሩ ወጣችሁ ወደዚህ? ሌላም ቦታ ማህሌት አለ፣ ሌላም ቦታ ቅዳሴ አለ፣ ሌላም ቦታ እንደሚከበረው ታቦት ወጥቶ ይከበራል። እናንተ ግን እዚህ ያላችሁት ወደ ደብረ ምጥማቅ ጻድቃኔ ማርያም ምን ልትሰሩ ወጣችሁ ይላችኋል ይሄ ወንጌል ቃል። መልሱን ከትምህርቱ እናገኛለን። አምላካችን በቸርነቱ ያስተምረን፣ በቸርነቱ ያስተምረን። ምድረ በዳው ሕዝቡን የሚመራበት የመራበት ነው። ምድረ በዳው በግብፃውያን መከራ የታመሙ እስራኤላውያን የታከሙበት ነው። ምድረ በዳው እስራኤልን ያሰቃዩ ግብፃውያን የእጃቸውን ያገኙበት የተቀጡበት ነው። ወደ ምድረ በዳው የወጣ ነው ይህን ሁሉ ለማግኘት ነው። ዘላለማዊ ህብስት መና ኢየሱስ ክርስቶስን ለማግኘት ነው ወደ ምድረ በዳው የወጣ ነው። እስራኤል ከግብፅ ሲወጡ የወርቅ መሶብ አገኙ። በውስጡ መና ያለበትን መሶብ በምድረ በዳው እግዚአብሔር ሰጣቸው። በከተማው እያሉ ግን አላገኙትም ነበር። ደብረ ምጥማቅ ናት ያቺ ምድረ በዳ። ዛሬ በደብረ ምጥማቅ ይቺ መሶበ ወርቅ አለች። ከዚያችኛዋ መሶበ ወርቅ የተሻለ የሰው እጅ ያልሰራት መሶበ ወርቅ በውስጧ አካላዊ ቃል ያደረባት ቤተ መቅደስ እናታችን ድንግል ማርያም በደብረ ምጥማቅ ትገኛለች። ስሟ የተመሰገነ ይሁንልን። በርካታ ወንዞችን ያቋረጥነው ለዚያ ነው። እስራኤል 3 ቀን ተጉዘው የኤርትራን ባህር አልፈው ወደ ምድረ በዳው ገቡ። ሲገቡ በግብፅ ያላገኙትን መና አገኙ። በግብፅ ያላዩትን ዋስተርአየ ሱራሁ ለእግዚአብሔር ኦሪት ዘጸአት የእግዚአብሔር ብርሃን በምድረ በዳ ተገለጸ ይላል። የማን ብርሃን ተገለጸ? የእግዚአብሔር ብርሃን በደብረ ሲና ተገለጸ። በሙሴ ላይ የጌታ ብርሃኑ በፊቱ ላይ ተሳለበት። በደብረ ሲና በምድረ በዳው የእግዚአብሔር ድምፁ ተሰማ። የሰው ልጆች በሚመጥናቸው ልክ የእግዚአብሔርን ቃል ሰሙ፣ የእግዚአብሔርን ብርሃን አዩ። ምድረ በዳው የዚህ ሁሉ መገኛ ነው። ደብረ ምጥማቅ የዚህ ሁሉ መገኛ ነው። ወንዙን ያቋረጥነው ለዚህ ነው። ከተሞችን አልፈን የመጣ ነው ለዚህ ነው። ቤታችንን ዘግተን የመጣ ነው ለዚህ ነው። ስራችንን ትተን የመጣ ነው ለዚህ ነው። ምድረ በዳው የዚህ ሁሉ መገኛ ስለሆነ በዚህ የተመሰበረ አምላካችን ስሙ የተመሰገነ ይሆንልን። ምድረ በዳው ሀገረ መነኮሳት ነው። ንጹሐን መነኮሳት የሚኖሩበት ሀገር ምድረ በዳ፣ ከሰው ምድረ በዳ፣ ከምንጮት ምድረ በዳ፣ ከዘፈን ምድረ በዳ፣ ከተለያዩ ሰውነትና ኃጢአት ከሚያስገዙ ነገሮች የተለየ ነው ምድረ በዳው። ወደ ደብረ ምጥማቅ የመጣችሁት ደብረ ምጥማቅ ይችኛዋ ምድረ በዳ ስለሆነች ነው። በዳ የምንላት ባዶ የምንላት ደብረ ምጥማቅን ኃጢአቱ ነው፣ ዘፈኑ ነው፣ ገዳማችን ማለት ነው። ሀገረ መነኮሳት መሆኗ ነው። ወደዚህ ነው የመጣችሁት ማለት ነው። ጌታችን ኢየሱስ ክርስቶስ ይጠይቃቸዋል። አሁንም ነፋስ የሚወዘውዘውን ሸምበቆ ልታዩ ነው የወጣችሁት ይላቸዋል። ወይስ ምን ልታዩ ወጣችኋል ይላቸዋል። አይሁድ ማህበረሰብ የሰማችሁ ነው። ነፋስ የሚወዘውዘው ሸምበቆ ልታዩ ነው የወጣችሁት ወይስ ምን ልታዩ ወጣችኋል ይላቸዋል። አንዳንድ ሰው እንደዚህ ያለ ነው። ወደ ገዳም ይሄድና ፎቶ ተነስቶ ውዳሴ ማርያም ሳይደግም ይመለሳል። ያሳዝናችሁ። ይሄ ሰው የከሰረ ነው። ይሄ ሰው ማለት ነው ስራህን ዘግተህ ቤትህን ዘግተህ ብዙ ወጪ አውጥተህ ፎቶ ተነስተህ ትመለሳለህ። ግን የሰባችን ቀን እንኳን ውዳሴ ማርያም ሳትደግም ሲሆን 150ውን ዳዊት መዝረቅ ነው። የዕለቱን ዳዊት ሳትደግም ከደብረ ምጥማቅ ፎቶ ብቻ ይዘህ ያው ደርሰን መጣን እያል ትልቃለህ ማለት ነው። አስቸጋሪ ነው ይሄ። ነፋስ የሚወዘውዘው ሸምበቆ ልታዩ ነውና አላቸው። ምድረ በዳው ነፋስ የሚወዘውዘው ሸምበቆ አይደለም ያለበት፣ መንፈስ ቅዱስ የሞላበት ዮሐንስ ነው ያለበት የእስራኤል ምድረ በዳ። የእኛ ደግሞ ምድረ በዳ ደብረ ምጥማቅ የአካላዊ ቃል በሥጋ እናቱ ድንግል ማርያም በረድኤት በማዳን ያለችበት
እውነት ነው፣ ወደዚህ ነው የወጣ ነው። ነፋስ የሚወዘውዘውን ሸምበቆም አልፈነው መጣን። ምቾቱንም አልፈነው መጣን። እንቅልፉንም አትተነው መጣን። የወጣ ነው እችኛዋን ለማየት ነው። ይጠይቃቸዋል። አሁንም ጌታ ይጠይቃቸዋል። ቀጭን ልብስ የለበሰ ሰውን ልታዩ ነው የወጣችሁት ይላቸዋል። ምክንያቱም ሰው ወደ ምድረ በዳ ነገሥታቱ ጫካው ላይ መዝናኛ ሰርተው ሊዝናኑ ሲሄዱ ነገሥታቱን ለማየት የሚሄዱ ሰዎች ስለነበሩ ባህሉ ነው ይሄ። ዮሐንስ ከለበሱት ሁሉ የሚበልጥ ስለሆነ ወደ ምድረ በዳው ሄዳችሁ ዮሐንስን ለምን አላያችሁትም እንደማለት ነው። ክብሩን እየተናገረ ነው። ነፋስ የሚወዘውዘውን ሸምበቆ አይታችሁ ለምን ተመለሳችሁ? ከዚያ የተለየ ዮሐንስ እያለ እሱን አይታችሁ ለምን አልመጣችሁም? በምድረ በዳው ያማረ የተወደደ ልብስ የለበሰ ሰውን አይታችሁ ለምን ተመለሳችሁ? ያንንስ ብቻ ለማየት ለምን ወጣችሁ? በምድረ በዳ ልብሱ የማያምር ከግመል ጠጉር የተሰራ ነገር ግን መንፈስ ቅዱስ ልብሱ የሆነለት እግዚአብሔር የሚመግበው ዮሐንስ መጥምቀ መለኮት ነበር። እሱን ለምን አላያችሁትም እያላቸው ዮሐንስ ከለበሱት ሁሉ ይበልጣል። ያማረ የተወደደ ልብስ አልለበሰም፣ ግን ከለበሱት ይበልጣል። ቅዱሳን እንደዚህ ናቸው። ምዕመናን እየሰማችሁ ነው፣ እየተከታተላችሁ ነው። እንደምን አመሻችሁ፣ እንደምን አመሻችሁ። አንዳንድ ሰው ሰውን በልብስ ይለካል። በተለይ በከተማው ማህበረሰብ ይሄ ይታያል። ሰውን በልብሱ መለካት ማለት ነው። ሰው ለብሶ ነው የተፈጠረው። ይሄ ሰዎች የሰሩት አይደለም። ቅዱሳን እንደው መጽሐፍ ሲናገርላቸው ቦ እምኔሆሙ ከመ አብድ ይላል። ከቅዱሳን መካከል እብድ መስሎ የሚኖር አለ ማለት ነው። ምን መስሎ የሚኖር አለ? እስኪ ተናገሩ። ምን መስሎ የሚኖር? እብድ መስሎ የሚኖር አለ። ቦ እምኔሆሙ ከመ ስቁር፣ ሰካራም መስሎ የሚኖር አለ። አይታወቁም። በከተማ ወድቀው እጣቢ እየተደፋባቸው የሚኖሩ ቁስለኞች፣ ሕመምተኞች ሁሉ ድሆች አይደሉም፣ ባለጸጎች ናቸው። ኃጢአተኞች አይደሉም፣ እውነተኞች ናቸው። ሰውን በልብሱ መለካት በእውነቱ ነውር ነው። ምዕመናን ሰው በልብሱ አይለካም። ስለዚህ ወደ ምድረ በዳው ያማረ የተወደደ ልብስ የለበሰ ሰው ልታዩ ነው ወይ የወጣችሁት ይላቸዋል። እናንተ ለምንድን ነው የወጣችሁት? ዮሐንስን ለምን አላያችሁትም? ዮሐንስን ብላችሁ ለምን አልወጣችሁም ይላቸዋል። ደብረ ምጥማቅ መጣችሁ እመቤታችንን የማትማጸኑ ሰዎች የተዘጋውን መንገድን ክፈችልኝ፣ ኮናኔ ሥጋ ወነፍስ ወልድኪያኮኑ፣ ለአንቺ ምን ተስኖሽ ነው? የሥጋስ የነፍስስ ገዢ ፈራጅ ልጅሽ አይደለም ወይ? እንኳን አንቺን የተዛመደ የሰሎሞንን እናት እንኳን የተዛመደ በዚህ ዓለም ቸግሮት አይኖርም ብሎ ችግርን ማሳሰብ፣ ስለተደረገልን ነገር ማመስገን ነው እንጂ ልብስ የለበሱ ሰዎችንማ አልፈናቸው መጣን አይደለም እንዴ? ስለዚህ በግል ሕይወታችሁ ልብስ የለበሰ ሰውንና ያለበሰ ሰውን አትለዩ። የሰው ክብሩ እግዚአብሔር በውስጡ ማደሩ ነው። እግዚአብሔር በውስጡ ካላደረበት የትኛውም ሰው ክብረ ቢስ ነው፣ የትኛውም ሰው ድሃ ነው። እንደውም በሀገራችን አንድ ታላቅ ሰው ምን አደረጉ ይባላል። የሰማችሁ ነው? ግን እንደምን አመሻቸው። ምን ገጠማቸው? አንድ ቦታ ለመስተናገድ ሲሄዱ ያልረባ ልብስ ነው የተቀዳደረ ልብስ ለብሰው ሄዱ ይባላል። እና ዘበኛው ከኋላ እየመረጠ እናንተ ግባ፣ እገሌ ግባ፣ ከአንተ ወደዚህ በኋላ ትገባለህ፣ ከተረፈ ትራፊ ይሰጥሃል እያለ የማያስገባቸው ሆነ ይባላል። ባላሳቸው ሲያዩት ነገሩ ምግቡ ሊያልቅ ነው ከውስጥ ያለው፣ የሚተርፍም አልመሰላቸው። ባላ ተመልሰው ሄደው ንጹሐን ልብስ የምታምረዋን ካባ ከላይ ደርበው መጥተው ከኋላ ሲቆም ለአንተ ግባ ብሎ አስቀደማቸው ማለት ነው። ኋላ ገብተው ምግብ ቀርቦላቸው የተከበረ ልብስ ለብሰው ስለገቡ እንጀራውን በወጥ እያጠቀሱ ካባቸውን ይቀባሉ፣ በፊት በኋላ ማለት ነው። ልትበላ አይደለም እንደ የገባው ልብስህን ለምንድን ነው በወጥ የምታቆሽሸው ቢሏቸው እንደዚያ ብለው መለሱ። እኔንም አቀርቦ መች አስገባችሁ? ያስገባችሁት ካባዬ ላይ እሱ ይብላል እሱ ይጠጣ እንጂ ብለው የሰጧቸውን ቀቡት ይባላል። ሰውን
በልብሱ አይቶ መናቅ አይገባም ማለት ነው። ጌታችን ኢየሱስ ክርስቶስ ያስተማራቸው ይሄንን ነው ማለት ነው። ቀጭን ልብስ የለበሱ ቤተ መንግስት አሉ፣ በከተማው አሉ። ወደ ምድረ በዳ የወጡት ለዚህ አይደለም። በመጨረሻ ወይስ ምን ልታዩ ወጣችሁ ይላቸዋል። ነቢይ ነውን ይላቸዋል። አዎን እላቸዋለሁ ከነቢያት እርሱ ይመጣል ይላቸዋል። ዮሐንስ መጥምቅ ነው። ወደዚህ የመጣችሁት ለምንድን ነው? ገዳም ልትሳለሙ ነው? አዎ ደብረ ምጥማቅ ከገዳማት ሁሉ የተለየች ናት። ሀብቷ ኪዳኗ የተለየ ነው። እንዲህ ስንል ቦታው ላይ ስላለ ትንሽ እንደው ጨማመሩ የሚል ሰው ሊኖር ይችላል። እኛ ግን መጨመር ቀርቶ እግዚአብሔር በደብረ ምጥማቅ ዕለት ዕለት የሚያደርገውን ድንቅ ድንቅ ስራውን መናገር አልቻልንም። ደብረ ምጥማቅ ብዙ እስረኞች የተፈቱባት ናት። ደብረ ምጥማቅ ብዙ ዓይነ ስውራን የበሩባት ናት። ደብረ ምጥማቅ የአምላክ እናት አምላክን ባቀፉ እጆቿ ሁልጊዜ ሕመምተኞችን የምትዳስስበት መካነ ፈውስ ቤተ ሳይዳ የይቅርታ በር ናት። እንኳን ለዚህ አበቃችሁ አደረሳችሁ። የእኛ ምድረ በዳ ደብረ ምጥማቅ ይህች ናት ማለት ነው። ይህች ናት የእኛ ደብረ ምጥማቅ የወርቃማው ዘመን ማስታወሻ ይሏታል ሊቃውንት። ወርቃማው ዘመን በስነ ጽሑፍ በፍልስፍና ታሪክ የምታነቡ ሰዎች ይገባቸዋል። ይሄ በርካታ አራት አይና ሊቃውንት የተገኙበት ዘመን እና አባ ጊዮርጊስ ዘጋስጫ ሌሎችም ሊቃውንት የወጡበት ዘመን፣ ሁልጊዜ ኪዳን ከመደረሱ በፊት የሚዜሙ ዜማዎች ስርዓት ሆነው የተሰሩበት ዘመን፣ ተአምረ ማርያም ወደ ሀገራችን መጀመሪያ ከአረብኛ ወደ ግዕዝ የተመለሰባት ቦታ ደብረ ምጥማቅ ናት። እንኳን ለደብረ ምጥማቅ አደረሳችሁ። ዓለም የሚዳኝበት ፍትሐ ነገሥት እኛ ስላልነበረ ወደ ሀገራችን ወደ ኢትዮጵያ ለመጀመሪያ ጊዜ በታላቁ ንጉሠ ነገሥት አፄ ዘርዓ ያዕቆብ ኢትዮጵያ ላይ ፍትሐ ነገሥት እግሩ የረገጠባት ከአረብኛ ወደ ግዕዝ የተመለሰባት ደብረ ምጥማቅ ናት። እንኳን እዚህ ለመምጣት እግዚአብሔር ፈቀደላችሁ። በርካታ የውጭ መጻሕፍት ከአረብ ወደ ግዕዝ የተመለሱባት ቦታ እነሆ አሁን ያላችሁባት ደብረ ምጥማቅ ናት። ምድረ በዳዋ ይህች ናት። የመጣችሁት ወደዚችኛዋ ምድረ በዳ ነው። በ450 የካቲት 21 ከመቶ ዘመን በላይ ሲያጨቃጭቅ የነበረ በ1450 ዓመተ ምህረት የካቲት 21 ቀን ታላቁ ሀገር አቀፍ ጉባኤ ደብረ ምጥማቅ የሚባለው የሰንበት ትከበር አትከበር ከመቶ ዘመን በላይ ሊቃውንቱን ለሁለት ከፍሎ የነበረ ሀገሪቱን ለሁለት ከፍሎ የነበረ በአከራካሪነቱ ትልቁ የሰንበት ትከበር አትከበር ጥያቄ በደብረ ምጥማቅ በ1450 በየካቲት 21 ቀን ያለንበት ቦታ ላይ በተደረገው ሀገራዊ ንጉሥ በተገኙበት ጉባኤ ችግሩ የተፈታባት ናት። መርለኛ ምድረ በዳ አባ ሚካኤል፣ አባ ገብርኤል ሁሌ በታምረ ማርያም የምናያቸው የምንሰማቸው አይደል? አባ ሚካኤል፣ አባ ገብርኤል የሚባሉ ሊቃነ ጳጳሳት በተሾሙበት ወራት ነው የምንለው። አባ ሚካኤል፣ አባ ገብርኤል መጥተው ጉባኤውን መርተው ስርዓት ሰርተው ከንጉሱ ከአፄ ዘርዓ ያዕቆብ ጋር ከተራ መውጣት እንዲገባ በነ ቅዱስ ላሊበላ የተጀመረውን የፈጸሙበት ቦታ ታላቋ ገዳማችን ደብረ ምጥማቅ ጻድቃኔ ማርያም ናት። አሁንም እንኳን ለዚህ ቦታ እግዚአብሔር አመጣችሁ አደረሳችሁ። እናታችን ድንግል ማርያም ተሰዳ ሳለ በግብፅ ሀገር ስትንከራተት መከራው ሲጸናባት ያረፈችበት አንዱ ቦታ ደብረ ምጥማቅ ይባላል። ጥንተ ታሪኩ ግብፅ ነው ያለው። ሰዎች አንዱን ቦታ ለመሳለም እንደ ዛሬ ትራንስፖርት ባልነበረበት ጊዜ ይሄዱ ነበር። ምክንያቱም መጀመሪያ የተቀረጸው ጽላት እዚያ ስለነበረ ደብረ ምጥማቅ ማለት ነው። ኋላ አፄ ዘርዓ ያዕቆብ በየብስ እየሄዱ በባህር እየሄዱ የሚሞቱ ኢትዮጵያውያንን ብሶት ለመቅረፍ በዘመናቸው በግብፅ የነበረውን የደብረ ምጥማቁን ጽላት አምጥተው የእመቤታችንን ስዕል አድኖ አምጥተው በሀገራችን በኢትዮጵያ ደብረ ምጥማቅን ተክለው ብዙዎችን ከመንገላታት ያሳረፉበት የመጣ ነው። ከዚህ ቦታ ነው ማለት ነው። እንኳን ደስ ያላችሁ።
ደሴተ ፍጥሞ ይሏታል ለማለት ሊቃውንት ደብረ ምጥማቅ ደሴተ ፍጥሞ የፍጥሞ ደሴት ማለት ነው። መካነ ራእይ ማለት ነው። ራእይ የሚታይባት ምን ማለት ነው? ራእይ የሚታይባት ማለት ነው። ቦታዎች ሀብት አላቸው። ለምሳሌ በደብረ ታቦር የታየው በደብረ ሲና ታይቷል። በቀራንዮ የተደረገው አምላካዊ ስራ በሌላ ቦታ ተደርጓል። ስለዚህ ቀራንዮ የሚባለው ተራራ ከሌሎች ተራሮች አይበልጥም። አካላዊ ቃል በስጋ ደሙን ያፈሰሰበት ኢየሱስ ክርስቶስ ዓለምን ያዳነበት ቀራንዮና ሌሎች ተራሮች ርዝመታቸው ቢመሳሰል፣ ስፋታቸው ቢመሳሰል እኩል ናቸው? አይደሉም። ደብረ ምጥማቅ ጻድቃኔ ማርያምን መካነ ራእይ ትባላለች። እመቤታችን በረድኤት ለቸገራቸው በራእይ የምትገለጽበት ስፍራ ማለት ነው። በራእይ የምትገለጽበት ስፍራ እመቤታችን የሰዎችን ችግር የምታክምበት ስፍራ። ይሄ ተጨባጭ እውነት መሬት ላይ ዕለት ዕለት የሚሆን የሚተገበር ነገር ነው። ደብረ ምጥማቅ ጻድቃኔ ማርያም መካነ ፈውስ ትባላለች። መካነ ፈውስ በዘመናት የማይሻር የማያረጅ የማይለወጥ ቃል ኪዳን የተጎናጸፈች ቦታ የጌታን ቅድስት አካሉን ያቀፉ እጆቿ እንደው ቅዱሳን እንኳን ሲማጸኑ እመቤታችንን ጌታን ሲማጸኑ በእንተ አይዳዊሃ ለአቀፋ ከይልታ ስላቀፉ እጆቿ እስኪ ስላቀፉ እጆቿ በሉ። በደንብ አይሰማም ድምፃቸው። ስላቀፉት እጆቿ በሉ። ስላዘለች ጀርባዋ እያሉ ይማጸኑታል ጌታ። በደብረ ምጥማቅ አምላክን የዳሰሱ ያቀፉ የአምላክ እናት እጆች ስራ የሚሰሩበት ሕሙማንን የሚፈውሱበት ቦታ ነው ማለት ነው። እንደ ደብረ ሲና የሕግ ምንጭ ሆና ፍትሐ ነገሥት፣ ታምረ ማርያም፣ ሌሎችን በርካታ ስርዓት የተሰራባት ቦታ፣ እንደ ደብረ ታቦር የማይጠልቅ አምላካዊ ብርሃን የእመቤታችን ረድኤት ዕለት ዕለት የሚገለጽባት ቦታ፣ ፈውሷ ከአቃብያነ ሥራይ ከባለ መድኃኒቶች ልዩ የሆነ በደብረ ምጥማቅ እንዲሁ እንዲኖ ራሱን የሚታመም የለም። አንድ ባለ መድኃኒት ለራስ በሽታ መድኃኒት ሲሰጥ መድኃኒቱ አይኑን ይጎዳል። የሰማችሁ ነው። ለሆድ በሽታ መድኃኒት ከሰጠ ጀርባን ማዳን አይችልም። በደብረ ምጥማቅ ጻድቃኔ ማርያም እግዚአብሔር ዕለት ዕለት የሚያደርገው ነገር የሚያደርገው ተአምራት በእናቱ ቃል ኪዳን ፈውሱ ከሌሎች የተለየ ከባለ መድኃኒቶች የተለየ ዋጋ የሚያስከፍል ፈውስ፣ የበሽታ ትራፊ የሌለበት ፈውስ፣ ፍጹም የሆነ ድነት በሥጋም በነፍስም ምዕመናን የሚታደጉበት በዮሐንስ ወንጌል ምዕራፍ 5 ላይ ተጽፎ እንደምናገኘው መጻጉዕን አልጋህን ተሸክመ ሂድ ብሎ የተናገረው ቃል ዕለት ዕለት በደብረ ምጥማቅ ላይ በእመቤታችን ቃል ኪዳን የሚፈጸምበት ቦታ ነው። እንኳን ለዚህ ዕለት በሰላም አደረሳችሁ። ምን ልታዩ ወጣችኋል ይላል ጌታ። ወደ ምድረ በዳው ምን ልታዩ ወጣችሁ? ይሄንን ለማየት ነው የመጣ ነው። ደብረ ምጥማቅ የወርቃማው ዘመን ማስታወሻ ናት። ፍትሐ ነገሥት የተረጎሙ ሊቃውንት የነበሩባት ናት። የአፄ ዘርዓ ያዕቆብ የእውቀት ማዕከላቸው የነበረች ቦታ ናት። እግዚአብሔር ምዕመናንን ለመፈወስ የመረጣት ቦታ ናት። ለእስራኤል ሕግን ለመስጠት ደብረ ሲናን እሱ እንደመረጠ፣ ለሐዋርያት ብርሃነ መለኮቱን ለመግለጽ ደብረ ታቦርን እሱ እንደመረጠ፣ ዓለምን ለማዳን የቀራንዮውን ተራራ እንደመረጠ፣ የኢትዮጵያ ምዕመናንን ለመፈወስ እሱ በአምላካዊ ጥበቡ በአምላካዊ ምሕረቱ የመረጣት ቦታችን ቅድስት ገዳማችን ደብረ ምጥማቅ ናት። እንኳን በሰላም መጣችሁ እንላለን። ታሪኩ ስለ ደብረ ምጥማቅ በሰፊው ነገር እንማራለን። ደብረ ምጥማቅ የእመቤታችን የድንግል ማርያም መልኳ ለክርስቲያንም ለእስላምም በጉልላቱ ላይ ይታይ ነበር። በቤተ ክርስቲያኑ ጉልላት ላይ አይገርማችሁ? በቤተ ክርስቲያኑ ምን ላይ በቤተ ክርስቲያኑ ምን ላይ ጉልላት ላይ ይገለጽ ነበር። ቤተ ክርስቲያን እኛ ቤተ ክርስቲያኖች ነው፣ እግዚአብሔር ቤተ መቅደሶች እኮ ነው። በቤተ ክርስቲያኑ ጉልላት ላይ ይገለጽ ነበር። አዎ ለሚያረቁ እመቤታችንን ለሚገለጽ የሰው ጉልላት ልቡ አይደል? ፍቅሯ በልቡ ይገለጻል ማለት ነው። እዚህ ሆነው ውዳሴ ማርያም ውስጥ ደግሞ ጣዕሙ የተለየ ነው። ለምን? በደብረ ምጥማቅ የእመቤታችን ብርሃኗ
ጉልላቱ ላይ ስለሚገለጽ አእምሮ ውዳሴዋን ለሚደግም ሰው በደብረ ምጥማቅ ፍቅሯ የሰውየው ጉልላት ልቡ ነው፣ አይምሮ ነው። በአይምሯችን ላይ ይገለጻል ማለት ነው። የማይጠልቅ ብርሃኗ የእመቤታችን ማለት ነው። የማይጠልቅ ብርሃኗ በልቡናችን ላይ ይሳላል፣ በልቡናችን ላይ ይገለጻል። የወጣ ነው ይሄንን ለማየት ነው። የአምላክን እናት በረከት ለማግኘት ነው የመጣ ነው። በዚህ ያለውን ቃል ኪዳን ለመሳተፍ ነው የመጣ ነው። ይሄንን ደግሞ ቅዱስ መጽሐፍ በደንብ አድርጎ ነው የሚነግረን። ጌታ ለሙሴ ምን አለው? ሕዝቡን ይላል፣ የሰማችሁ ነው። ሕዝቡን እስከ 3 ቀን ድረስ ንጹሕ በላቸው፣ ንጹሕ ሁኑ በላቸው ብሎ ሰራለት። ለምን? ከ3 ቀን በኋላ ቅዱሱ ተራራ ላይ ሕዝቡን ይዘህልኝ ትመጣለህ ይላል። የሰማችሁ ነው። እስከ 3 ቀን ድረስ የማንጻት በዓል አደረጉ። ወንዶች ከሚስቶቻቸው ተለዩ። ልብሱን ያላጠበው ልብሱን አጠበ፣ ንስሐ ያልገባው ንስሐ ገባ። በ3ኛው ቀን ሁሉም ከተናጣ ንጹሕ ከሆነ በኋላ በሙሴ መሪነት እግዚአብሔር ወደሚገለጽበት ወደ ደብረ ሲና ሄዱ ይላል። የሰማችሁ ነው። ወደ የት ነው የሄዱ? ወደ ደብረ ሲና። ወደ ደብረ ሲና ለመሄድ ሕዝቡን ንጹሕ አላቸው ጌታ። ለምን? በደብረ ሲና በረድኤት አለ እግዚአብሔር። ይወሰናል ማለት አይደለም። ሌላው ቦታ ምኑ እኮ ነው እግዚአብሔር። በደብረ ሲና ግን በረድኤት አለ፣ ስራ በመስራት አለ። ወደ ደብረ ምጥማቅ በእነዚህ ያለ ህይወት ነው የምትመጡት። ወደ ቤተ መቅደስ ስትገቡ ወንድማችሁን ይቅር ብላችሁ ነው። ወደ ቤተ መቅደሱ መባ ስታገቡ የተቸገረ ወንድማችሁን አግዛችሁ ነው። ሰርቆ ቀምቶ መባ አይሰጥም። ወንድምን በድሎ እግዚአብሔርን ይቅር በለኝ አይባልም። እንዴት ይባላል? እንደዛ ሊሆን ይችላል። ታረቅ በፍኖት ነው የሚለው ወንጌል። በመንገድ ሳለ ታረቅ ነው። ወንድምን ይቅር በለኝ በለው። ወንድምህን መታረቅ ካቃተህ እግዚአብሔር አይታረቅህም ማለት እኮ ነው። ቅዱሱ ተራራ እስራኤል የተሰበሰቡበት ተራራ ንጽሕና ይፈልጋል። ሕዝቡ ከተራራው እግር ስር ይቆሙ ተባለ። የቤተ ክርስቲያን ምሳሌ ነው። በምስጢሩ ወደ ተራራው ጣቱን ጠቁሞ ያሳየ ሰው አይሁን ትዕቢት ነዋ። ጣቱን መጠቆም የትዕቢት ምልክት ነዋ። በቅዱሳት መካናት ስንመላለስ በእንደዚህ ያለ ልቡና አሁንም መግባት መውጣት የለብንማ። ትዕቢተኞች ሆነን ወንድማችንን ከመውደድ ተለይተን የማንረግጠው ተራራ ደብረ ምጥማቅ ነው። ብንረግጠውም የማንጠቀምበት ተራራ ደብረ ምጥማቅ ነው። ምክንያቱም በዚህ ቦታ ሰላም ከእርሷ የተገኘባት እስመ ሰላማዊ ተወልደ እምኔ አለች እመቤታችን። ሰላማዊ እርሱ ከእኔ ተወለደ ትላለች እመቤታችን። የሰላም እናት ድንግል ማርያም አለቻ። በሰላም ቤት ጸበኛ ሰው ምን ያደርጋል? ለዓለሙ ሁሉ ምግብን የሰጠች ለጋሷ እመቤታችን ያለችበት ነው ይሄ። በለጋስ ቤት ሌባ ምን ያደርጋል? የወጣ ነው ወደዚህ ተራራ ነው ማለት ነው። በመጨረሻ ማጠቃለያ እናታችን ድንግል ማርያም ብርሃኗ የማይጠልቅ ነው ማለት ምን ማለት ነው? እስካሁን ጥላ ይዘንላት የነበረው ፀሐይ አሁን አለች? የሰማችሁ አለች? የለችም። ጨለማው መጣል ተተካ። በጨለማው ትንሽ ብርሃን የሚሰጡ ከዋክብት ጠዋት ይገኛሉ። እኛ እናያቸዋለን። የሉም፣ ሌላ ይተካል። የእመቤታችን ብርሃን ግን የማይጠልቅ ነው። የአብ ልጁ ኢየሱስ ክርስቶስ ነው ብርሃኗ። ብርሃነኪ ብርሃነ ፀሐይ ይላል። የእመቤታችን የድንግል ማርያም ብርሃኗ እውነተኛ ፀሐይ ነው። የእመቤታችን ሞገሷ እርሱ ነው። ስለዚህ በዘመናት የእመቤታችን ማዳኗ ቃል ኪዳኗ የማይሻረው የእርሷ ብርሃኗ ለዘላለሙ የማያልቅ ጨለማ የማይፈራረቀው ብርሃኗ ልጇ መድኃኒቷ ፈጣሪዋ ኢየሱስ ክርስቶስ ስለሆነ ነው ማለት ነው። ክብር ለእርሱ ይሆንልን። በደብረ ምጥማቅ ሁልጊዜ በብርሃን የምትገለጸው ለዚያ ነው። አምናም በብርሃን ነው፣ ዘንድሮም በብርሃን ነው፣ ሁልጊዜም በብርሃን ነው። ንጹሐን ምዕመናን የሚያዩዋት ብርሃኗ ከዓመት ዓመት አይፈዝም። ለበቁት ሁሉ እንደሚቻላቸው የሚያዩት ብርሃን ያላት፣ ብርሃኑንም አይተውት ደስ መሰኘት ብቻ ሳይሆን ያየውን ሁሉ ዓይነ ሕሊናውን የሚያበራ ችግሩን የሚያርቅ ሕመሙን የሚፈውስ እውነተኛ ብርሃን አካላዊ ቃል ሁልጊዜ የሚያበራባት እመቤታችን ድንግል ማርያም በደብረ ምጥማቅ ታበራለች። ስታበራ ለእስላምም ለክርስቲያንም ትታይ ነበር።
ክርስቲያኖቹ ያመኗትን አይተው ደስ እንዲላቸው ነው። እስላሞቹም ወደ እምነት እንዲመጡ ነው። ሁለተኛው እስላሞቹ እመቤታችን አዩዋት ስንል ትሕትናዋን ፍቅሯን ያሳያል ማለት ነው። የማያምኗትን የልጇን መኖር የማያምኑ የእሷን ድንግልና የማያምኑ እስላሞች እንዳይዋት ፈቀደች ድንግል ማርያም በደብረ ምጥማቅ። በእውነቱ እመቤታችን ድንግል ማርያም ምን ያክል ብንወድቅ ከእኛ በረድኤት እንደማትለይ ያስረዳል ማለት ነው። ምን ያክል ብንወድቅ፣ ምን ያክል ክፉዎች ብንሆን እኛ እምቢ እስካላልን ድረስ በድለን ከመጣን እናታችን ድንግል ማርያም ለእስላምም ለክርስቲያንም ትታይ ነበር የሚለው ያስረድ ነበር። ለእስላሞች ታየች። የእሷን መኖር ለማይረዱ የልጇን መኖር ለማይረዱ በሃይማኖት ለሌሊት ከታየች በሃይማኖት ኖረን የሚግባና ስላገኘንማ ድንግል ማርያም እንደምን አትተን? የወጣንበት ምድረ በዳ ድንግል ማርያምን የምናይበት ምድረ በዳ ነው ማለት ነው። እንደምን አመሻችሁ። እንደው መጨረሻ በዚህ ቦታ ላይ ስለ ቦታው በጥቂቱ የሚካላችሁ ሰፊ ነው ታሪኩ። በየዕለቱ በዚህ የሚመጡ ምዕመናን የተጠቀሙት ያውቁታል። በቦታው ላይ ቦታ አይደለም የሚሰራው፣ እግዚአብሔር ነው የሚሰራው። ቦታው የነባቢ ነው። በቦታው ላይ ጌታና እመቤታችን ስለሚነጋገሩ ነው ማለት ቃል ኪዳኑ ሕያው ስለሆነ የእመቤታችን ማለት ነው። በዚህ ቦታ ላይ ግን ታላቅ ጉባኤ ቤታል። የአራቱ ጉባኤያት የብሉይ ኪዳን፣ የአዲስ ኪዳን፣ የመጽሐፈ ሊቃውንትና የመጽሐፈ መነኮሳት በርካታ ደቀ መዛሙርት አሉ። ፊት ለፊት የምናየው ህንፃ ላይብረሪያችን ነው። ለጉባኤ ቤቱ አንዳንድ መጽሐፍ ከቻላችሁ በሁሉም መጽሐፍ ብትገዙልን ደስ ይለናል። ለምንድን ነው እንደዚህ የምንላችሁ? አሁን አንድ መጽሐፍ ብትገዛልኝ ሰውዬ ከወለጋ ከመጣ እዚህ ያሉት ተማሪዎች ተምረው ከወለጋ የመጡ አሉ። ከጎንደር ከመጣ ከጎንደር የመጡ አሉ። ከድሬዳዋም ከመጣ ከድሬዳዋ የመጡ ተማሪዎች አሉ። እዚህ መጽሐፍ ስትገዙልን መጽሐፉ የግለሰብ አይደለም፣ የገዳሙ ነው፣ የትምህርት ቤቱ ነው። እኛ ጋር ያሉት ደቀ መዛሙርት ከአራቱም ከኢትዮጵያ አቅጣጫ የመጡ ናቸው። ጉራጌኛ የሚናገሩ አሉ፣ ኦሮምኛ የሚናገሩ አሉ። ነገ በየሁሉም ቋንቋ የሚያስተምሩ ደቀ መዛሙርትን በብሉይ ኪዳን፣ በአዲስ ኪዳን፣ በመጽሐፈ ሊቃውንትና መጽሐፈ መነኮሳት ተቀብለን ማስተማር ከጀመርን ቆይተን ነው። ጉባኤ ቤቱ የተከፈተው በብፁዕ አባታችን አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስና የቤታችን የበላይ ጠባቂ በእሳቸው መልካም ፈቃድ የተከፈተ እሳቸው ዕለት ዕለት የሚከታተሉት የገዳሙ አበምኔት ደቀ መዛሙርቶች ሳይሆኑ ደቀ መዛሙርትን በእውነተኛ አባትነት ፍቅር የሚጠብቁት የሚንከባከቡ ትልቅ ጉባኤ ቤት ነው። ነገር ግን እንደ ተቋም መጽሐፍ ገዝቶ የሰጠን ስለሌለ መጽሐፍ ውድ ነው እና መጽሐፍ የገዛችሁ ብታበረከቱ ደስ ይለናል። ለደቀ መዛሙርቱ ግብአት የሚሆኑ ነገሮችን ሊሰጡ ደስ ይለናል። መረጃ እዚህ አካባቢ ፓርቴኖሪ ቤት ትችላላችሁ፣ ቤቱ መጎብኘት ትችላላችሁ። ይህን ለማለት ነው። ደቀ መዛሙርቱ ምግብ ቤት ከፍተው ለበዓል የሚመጡ እንግዶችን እያስተናገዱ ነው። እዛ ሄዳችሁ ሻይ፣ ውሃ፣ ምግብ መሳተፍ ትችላላችሁ። ይቆይ። ላስተማረን፣ ለመከረን፣ ለገሰጸን ለልዑል እግዚአብሔር ክብርና ምስጋና ይግባው። በሁለቱም ሊቃውንት አባቶቻችን ላይ አድሮ በመምህር ሞገስ በኔታ ነቢየ ልዑል ላይ አድሮ ያስተማረን የአባቶቻችን አምላክ ቅዱስ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። በእውነት መምህራችን፣ መካሪያችን ለቤተ ክርስቲያን የሚቆረቆሩ የገዳማት ስርዓት፣ የቤተ ክርስቲያን ስርዓት የሚያሳስባቸው እንደተናገሩት ደቀ መዛሙርትን ከሁሉም አቅጣጫ ሰብስበው በሁሉም ቋንቋ ያስተምሩ ዘንድ የልብ ምኞታቸውን ሌትና ቀን የጉባኤ ቤት ትምህርት እጅግ በጣም ከባድ ነው ማስተማር። ነገር ግን ሁሉንም ሊቃውንት ሁሉንም ትምህርት እያስተማሩ ደከመኝ ሰለቸኝ ሳይሉ ትውልድ በመቅረጽ ላይ የሚገኙ መምህራችን የኔታ ሊቀ ሊቃውንት ነቢየ ልዑልን እግዚአብሔር አምላካችን ረጅም ዕድሜና ጤና ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። እግዚአብሔርን አመስግኑላቸው። እንደተነገረው ነው ለጉባኤ ቤቱ ማገዝ ያለብንን ሁሉ ማገዝ ያስፈልጋል።